ሰላም ጤና ይስጥልኝ እንደምን አላችሁ እንቆጳዚዮን ነኝ ዛሬ ማወቃየብላችሁ በአማራ ክልል በምዕራብ ጎጃም ዞን ስለምትገኘዋ ስለ ጀግኖች ምድር ስለ ቋሪት ወረዳ ይሆናል የቋሪት ወረዳ በምዕራብ ጎጃም ዞን ከሚገኙ ወረዳዎች መካከል አንዷ ስትሆን ከአዲስ አበባ ባህር ዳር ከሚያልፈው ሀገር አቋራጭ መኪና መንገድ ከጅጋ ከተማ ተገንጥላ 42 ኪሎ ሜትር ጠጠር መንገድ ገባ ብላ ትገኛለች ወረዳዋ ራሷን ችላ በ1954 ዓመተ ምህረት ብርሃነ ፀሐይ ገበዘ ማርያም መርሆታ ተብላ የተመሰረተች እንደሆነና በቆላና ደጋ ዳሞት እንዲሁም በመተከል ግዛት አስተዳደር ስትመራ አመታት እንዳሳለፈች ይነገርላታል ገበዘ ማርያም የሚለውን ስያሜዋን ከማግኘት ጋር ደግሞ ታምሮ የተባለች ሴት የሚካኤልንና የማርያምን ታቦት አስይዛ ለአንድ ካህን አንተ ከዚህ የሚካኤልን ታቦት ይዘህ ገበዝ ሆነህ ታቦት ሚካኤልን እያጠንክ ትኖራለህ እኔ ደግሞ ማርያምን ይዤ ሌላ ቦታ አስቆርቁሬ እሰፍራለሁ ትለዋለች ካህኑም ይመልስና እኔ ገበዘ ማርያም እንጂ ገበዘ ሚካኤል አልሆንም ብሎ የማርያም ገበዝ ሆነ የቦታውም ስያሜ ይሄው ነው ቋሪት የሚለውን ስያሜ ያገኘችው ደግሞ በአንድ ወቅት የአካባቢው ሊቃውንት እንደሚናገሩት ከሆነ በቀድሞ የሀገሪቱ ክፍል ያስተዳድሩ የነበሩ ሊቃውንት ቋእ ማለት ቋእ እና ሬት ከሚል የግዕዝ ቃል የተወሰደ ሲሆን የስያሜው ትርጉምም ቋእ ማለት በግዕዝ ቋንቋ ጥቁር በራሪ አሞራ ማለት ነው ሬት ማለት ደግሞ የሚመር እንጨት እንደማለት ነው በዚህም የአካባቢው ማህበረሰብ እጅግ ደፋር ጀግና ከመሆናቸው የተነሳ ቃሉን በማነጻጸርና በማያያዝ ቋሪት የሚለውን ቃል ተጠቅመውታል ይህም ማለት እንዳሞራ በራሪ እንደሬት መራር ጎምዛዥ ጀግኖች ያሉበት ምድር እንደማለት ነው መልካም ጊዜ እመኝላችኋለሁ እንቆጳዚዮን ነኝ